ብዙ ክርስቲያን ነሁሽታን የሚባል ጣዖት እንደሚያመልክ ታውቃላችሁ? እስራኤላውያን ከግብፅ ምድር ከወጡ በኋላ እግዚአብሔር መናን ሰጣቸው፣ ጠላቶቻቸውን አስሸነፈላቸው። በኋላ ግን ቆይተው ተሰለቻሉ እና ተስፋ ቆረጡ። ምንድን ነው በረሃ ውስጥ ጥለህን ልንሞት ነው እንዴ? ልንጠፋ ነው እንዴ እዚያ መጣህን? ብለው እግዚአብሔርና ሙሴ ላይ ማማረር ጀመሩ። በዚህ ጊዜ እግዚአብሔር ተቆጣና ተናዳፊ እባቦችን ላከባቸው። ከዛ በኋላ ብዙዎች ሞቱ፣ አብዛኞቹ ተነደፉ። በዚህ ጊዜ እግዚአብሔርን እንደበደሉ ገባቸውና ንስሐ መግባት ጀመሩ። ከዛ ሙሴን መጣው፣ እባክህ ሙሴ ወደ እግዚአብሔር ሂድና ጸልይልን፣ መፍትሄ ይስጠን አለ። እግዚአብሔር ደግሞ ጸሎታቸውን ሰማቸውና ምን አለ? ሙሴን ሂድ የነሐስ እባብ ስራና አንጠልጥለው። ከዛ በኋላ ሰዎች የተነደፉ ሰዎች ወደዛ እባብ ሲመለከቱ ሕይወታቸው ይፈወሳል ብሎ ነገረው እና ሙሴም እንደታዘዘው ይህንን አደረገ። ያንን የነሐስ እባብ ምን አደረገው? ሰቀለው። ከሰቀለው በኋላ ሰዎች ተረፉ ማለት። ይሄ ታሪክ እንዲሁ እንዳለ መጽሐፍ ቅዱስ ስለዚህ የነሐስ እባብ ምንም ነገር አይልም አንቲል ሕዝቅያስ የሚባል ንጉስ እስኪመጣ ድረስ ማለት። ይሄ ንጉስ ሙሴ ከሞተ ከ700 ወይም ከ800 ዓመት በኋላ የነበረ ንጉስ ነው ሕዝቅያስ። እስራኤላውያን ለካ ይሄንን ነሁሽታን የተባለውን የነሐስ እባብ አላጠፉትም ነበር እና ከመቆየቱ የተነሳ እንደውም በኋላ እስራኤላውያን ለዚህ ለነሐስ እባብ ዕጣን ያጥኑ አምልኮ ያደርጉ ነበር ማለት። እና ሕዝቅያስ ግን እግዚአብሔርን የሚወድ እግዚአብሔርን የሚፈራ ንጉስ ስለነበረ ይህንን ጣዖት የሆነ ነገር አቃጠለው ይለናል። ምን ልላችሁ ነው? ነሁሽታን ማለት ምን ማለት? ነሁሽታን ማለት እግዚአብሔር በአንድ ወቅት ለእኛ ስጦታ አድርጎ መፍትሄ አድርጎ መድኃኒት አድርጎ የሰጠን ነገር ከእግዚአብሔር በላይ ስንወደው፣ ከእግዚአብሔር በላይ ስንታመንበት፣ ከእግዚአብሔር በላይ ስንፈልገው ያ የነሁሽታን ጣዖት ይባላል። የሰጠን ውበት ሊሆን ይችላል፣ የሰጠን ትዳር ሊሆን ይችላል፣ የሰጠን ስራ ሊሆን ይችላል፣ የሰጠን ዘመድ ሊሆን ይችላል፣ የሰጠን ስልጣን ሊሆን ይችላል። ከእግዚአብሔር በላይ የሰጠንን ነገር ስናከብር፣ የሰጠንን ነገር ስንታመንበት ነሁሽታን ነው። መልካም ነገር እኮ ነው። እግዚአብሔር ኦሪጂናሊ ሲሰጠን እኮ መልካም ነው። ግን ያ መልካም ነገር እግዚአብሔርን እንዳናይ ግርዶሽ ከሆነብን፣ የምንታመነው በዛ መልካም ነገር እግዚአብሔር በሰጠን መልካም ነገር ከሆነ ነሁሽታን። ሰጪው ከስጦታው ይበልጣል፣ አዳኙ ከጤናው ይበልጣል፣ ባራኪው ከበረከት ይበልጣል። እግዚአብሔር ነው ዋናችን። እግዚአብሔር ነው ሊፈለግ ሊወደድ አይናችን ሊጣልበት የተገባ